እመጣበታለሁ። እና ሄዶ ያላየው ሰው ያላነበበው ሰው ከአንተ የሚሰማው አብዛኛው ሙስሊም ውሸት ነው፣ ዘመድኩን ተሳደበ፣ ጅብ ይበላሉ አለን ሲል ኒቱራል ነው። ኢትዮጵያዊ ደግሞ እኔ ሙስሊሞች አላቃቸው እንዳብሬ ኖሬ እንዴት ቦታ ነው ጅብ የሚበሉት? አየህ፣ ባህሉ እንደከለከላቸው አያውቅም። ሃይማኖቱ ያልፈቀደላቸው ይመስለዋል። ሃይማኖቱ ፈቅዶላቸው ባህሉ እዟቸው ነው ጅብ የማይበሉት። ከዛ አንተን በምን ይፈርጃል? ተሳዳቢ ነህ፣ ተቀባይነት ያሳጡሃል። ዞሮ ዞሮ ተቀባይነትን ካጣ ደግሞ ለማን ነው የምታወራው? ወይን አንቺ ድንጋይ ስሚ ብለህ ለድንጋዩ ካላወራ፣ እንደዛ ካልሆነ በቃ የሚሰማኝ ካጣው ዝም ብዬ ለሀገሩ ቢሆን እናገራለሁ ብለህ ቆርጠህ ካልተነሳ በስተቀር እነሱ ሆን ብለው ምንም እውነት ቢሆን ውሸት ነው የሚሉ አንተ የምታቀርበው መረጃ። ይሄን የሚያደርጉት ለምንድን ነው? አንተን ተስፋ ለማስቆረጥ ነው። አንተን ብቻ ሌላው አድማጭ አንተን እንዳደምጥ ተቀባይነትን የማሳጣት ስራ ነው። ይህንን ታክቲካቸውን በደንብ ጠንቅቄ ነች ስለማውቀው ማለት ነው። ምንም ግልጽ የሆነ እውነት የሆነ ነገር ብትናገር ዋሽተሃል ነው የሚሉህ። አንተ ጠንክረህ በዛው በቀስ ምንም አልበገርም ብለህ ካልቀጠልክበት በስተቀር አይቀበሉም። አንተ የምታሸንፈው መቼ ነው? በዛው በቃ በፓርት ወይንም ትቀጥልበታለህ። እኔ እንደዛ ነበር ሳደርግ የነበረው። አልቀበልም አሉኝ አይደለ? ደግማቸዋለሁ፣ ሰልሳቸዋለሁ፣ ኮርፋለሁ። ከዛ በራሳቸው ሊቃውንት መረጃ ያመጣባቸዋለሁ። መጨረሻ ላይ ምንም አማራጭ ያጣሉ ማለት ነው። ያንም አድርገው ምንድን ነው እነሱን ለማሳመን ብቻ ሳይሆን የራስን ሰው ማሳመን ከባድ ነው። የራስን ሰው ትረስት እንዲያደርግህ ገባ። በእነኛ ጩኸት አንተ የሚያዳምጠው ሰው የእነኛ ጩኸት እንዳይቀማ እውነት እንዳይመስለውና እንዳይዋዥቅ ሶሊድ የሆነ ጠንካራ የሆነ መረጃ ማቅረብ አለብን። ካልቀጠልክበት የሆነ ለኮፍ አድርገህ የምታቆም ከሆነ የእሱ ልማዱ ነው። የሰው ሃይማኖት ተሳደብና ነገር እንዲህ ያደርጋል ብሎ ያስባል ማለት ነው። ግን ጠንካራ መረጃ እንደምታቀርብ ኦዲየንስ በደንብ ከገባው አንተን ተረስት ካደረገ ይዋሻሉ 10 ጊዜ ቢሉ አይሰማም ማንም ኦዲየንሱ ማለት ነው። አሁን ኦዲየንስ አይሰማቸውም። ኛ እፎይ ዋሸ ወይንም ደግሞ አለመረጃ ያወራሉ የትኛውም እኔ የሚያዳምጥ ቲክቶክ ላይ አይሰማቸው 100%። አሁን ላይ የምትተማመነው በኦዲየንሳችን ሙስሊሞች ፖለቲካ እንደ ድሮ እንደ አምና እፎይ ይዋሻል ወይም ደግሞ ይሳደባል ቢሉ ማንም አይሰማቸው። ሲናው ዲፌንድ ማድረግ አቁሜያለሁ። በፊት ራሴን ዲፌንድ ለማድረግ ስል ነበር ቪዲዮ ደግሜ የምሰራው። አንድ መረጃ አመጣለሁ፣ ደግሜ አመጣለሁ፣ 3ኛ አመጣለሁ፣ 4ኛ ማመጣው እኔ የሚያዳምጡ ሰዎች እንዳይጠራጠሩኝ እውነት መሆኑን እነሱንም ለማሳመን ነበር። አሁን እንደዚህ አይነት ስትራግል ውስጥ አልገባም። 100% ኦዲየንስ ማመነ እንደማንዋሽ በመረጃ እንደምናወራ ያለ መረጃ ተሳስተን አናወራ። እነሱ እንደሚያደርጉት ከዚህ እያመጡ እንደሚሳደቡት ያለ ትርጓሜ ዝም ብሎ መጽሐፍ ቅዱስን እንደሚቦጫረቁበት እንደዛ እናደርግም። በራሳቸው ቁርአናቸውን በራሳቸው ሊቃውንት ትርጉም አንተ አህያ ይበላል ሜዳ አህያ ስትል አንብበህ ነው። ያንን እሱ አላነበበም ጅብ ይበላል ስትል አስተምሮታቸው ላይ ያለ ነው። እሱ ይገርማል ንጋለ። እነሱ ግን ይመጡና የአንተን አበላል ስርዓት ሊተቹ ሞክራሉ። በኢትዮጵያዊ ባህል እያደጉ የኢትዮጵያዊ ባህል በትንሹ ከ90% በላይ አመጋገቡን ስርዓቱ ሼፕ የተደረገው በኦርቶዶክስ ነው። ስለዚህ ያንን ስርዓት ነው ዞት ሄደው ጅብ ማይበላበት የሜዳ አህያም ፈረስ ማይበላበት አሁን በዛ ምክንያት ነው። አራሱን ይገርማል። እኔ እነኚህን እበላለሁ ቢባል እንኳን ሎክ እኔ አልበላም። እነሱ ጋር ያሉትን እበላለሁ ቢባል እንኳን እነሱ ላይ መተቸት አይችሉም። ምክንያቱም እኔ የምበላውን ሁሉ ቀጥል መጥቶለታል። ቀጥል። ስለዚህ እኔ የምበላው ሁሉ እነሱ እንዲበሉ ታዘዋል። በአስተምሮታቸው እንደዚህ አይነት ነገር አለ። ማንኛውም እኔ የምመገበው እነሱ የመመገብ እነሱ የሚንቋቸውን ነገሮች እነሱ የሚመገቧቸው ከሆነ በምግብ እኔ መስደብ አይችሉም ማለት ነው። ሌላ አስገራሚ ነገር ደግሞ ምንድን ነው? ይህም ከምግብ ጋር አንድ ቪዲዮ ሰርች ነበረ። የሰው ስጋ መብላትም ይችላሉ። አይታው
ሊሆን ይችላል። አይተዋል። የሆነ ቪዲዮ ሰርች ነበር ከዚህ በፊት አላየሁትም። ከተራቡ አንድ ሙስሊም ከተራበ በሊቃውንቶቻቸው አስተምሮ መሰረት ከተራቡ ከእስልምና የወጣን ሽፍታን ደግሞ አማኝ ያልሆነን መብላት ይችላሉ። የተጻፈ ነው የተጻፈ ነው። ስለዚህ ይህ ሁሉ ባለበት ላይ ሊቃውንቶቻቸው መጽሐፍቶቻቸው እንደዚህ ብለው ባስቀመጡበት ላይ በምግብ ስርዓት ላይ እኔን ሊተቹኝ አይችሉም ማለት ነው። እኔ ማንኛውን የምበላው የእኔ ምግብ ለእሱ የተፈቀደ ነው፣ ለእነሱ የተፈቀደ ነው። እነሱ ግን ፈርዘር ከዛም ሄደው እዚህ ድረስ እንደዚህ መብላት የሚችሉ ከሆነ ብዙ ምንት የሚሄድ አይደለም ማለት ነው። በአመጋገብ ጋር እኛን ሊተቹን አይችሉም። ግን በተያያዘ ለምንድን ነው እሱ ክርስትናው እስልምናው ላይ ጫና አድርጎ